ግዙፉ የዳንጎቴ የነዳጅ ማጣሪያ ናይጄሪያ ከዓለም አቀፍ የዋጋ ንረት ሊታደጋት እንዳልቻለ ተናገረ። የመካከለኛው ምስራቅ ጦርነት ዓለም አቀፍ የነዳጅ ገበያን እያናወጠው ባለበት በዚህ ወቅት በነዳጅ ሀብቷ የምትታወቀው ናይጄሪያ የችርቻሮ የነዳጅ መሸጫ ዋጋ በታሪክ ከፍተኛ ነው የተባለ ጭማሪ አሳይቷል። ግዙፍና በቀን 650 ሺህ በርሜል የሚያጣራው የዳንጎቴ የነዳጅ ማጣሪያ ሙሉ አቅሙን ስራውን እየሰራ ቢሆንም ሀገሪቱን ከዓለም አቀፍ የዋጋ ንረት ሊታደጋት አልቻለም። በናይጄሪያ በአሁኑ ወቅት 1 ሊትር ነዳጅ እስከ 1500 ናይራ በ168 ብር እየተሸጠ መሆኑ ከሀገሪቱ ሚዲያ የተገኘ መረጃ ያሳያል። በአንድ ወር ውስጥ ብቻ የ50 በመቶ ጭማሪ አሳይቷል ተብሏል። የመካከለኛው ምስራቅ ጦርነት 1 በርሜል ድፍድፍ ነዳጅ ከ110 ዶላር በላይ እንዲሸጥ አድርጎታል። የዳንጎቴ የነዳጅ ማጣሪያ ፋብሪካ ድፍድፍ ነዳጁን የሚገዛው በዓለም አቀፍ የገበያ ዋጋ በመሆኑ የማምረቻ ወጪውን በከፍተኛ ሁኔታ ጨምሯል። በሆርሙዝ ያለው እንቅስቃሴ በመስተጓጎሉ የባህር ላይ ትራንስፖርት ስጋት እንዲጨምር ነዳጅን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ የሚጠይቀው የኢንሹራንስ ክፍያ እንዲንር አድርጎታል። የናይጄሪያ ገንዘብ ናይራ ከዶላር አንጻር ዋጋው እየቀነሰ በመምጣቱ በሀገር ውስጥ የሚመረተው ነዳጅ እንኳን በዶላር ተሰልቶ ለገበያ ሲቀርብ ዋጋው እንዲጨምር አድርጎታል። የዳንጎቴ ነዳጅ ማጣሪያ ለምን ናይጄሪያን ከንረቱ አልታደገም? ብዙዎቹ የዳንጎቴ ማጣሪያ ፋብሪካ ስራ ሲጀምር የነዳጅ ዋጋ ይቀንሳል የሚል ተስፋ የነበራቸው ቢሆንም በተግባር ግን ሁኔታው የተለየ ሆኗል። ፋብሪካው ነዳጅን ከምድር የሚያወጣ ሳይሆን የሚያጣራ በመሆኑ እንደ ማንኛውም የዓለም አቀፍ ተገበያይ ለዋጋ መለዋወጥ ተጋላጭ ሆኗል። በተጨማሪ ናይጄሪያ ሀገር ውስጥ የምታመርተው ድፍድፍ ነዳጅ ለነዳጅ ማጣሪያ ፋብሪካ በቂ ባለመሆኑ ዳንጎቴ ከአሜሪካና ብራዚል ድፍድፍ ነዳጅን በዶላር ገዝቶ ለማጣራት ተገዷል። ይህም ፋብሪካ በሀገር ውስጥ የሚሸጠውን ነዳጅ ዋጋ እንዲጨምር አድርጎታል። የኢኮኖሚ ባለሙያዎች በመካከለኛው ምስራቅ ያለው ጦርነት ተባብሶ ከቀጠለ 1 በርሜል ነዳጅ እስከ 200 ዶላር ሊደርስ ይችላል። ይህ ከሆነ የዳንጎቴ ማጣሪያ ፋብሪካ መኖር የነዳጅን አቅርቦት እንዳይቋረጥ ከማድረጉ ባለፈ የዋጋ ጭማሪን ለመከላከል አቅም እንደማይኖረው ተመልክቷል።